አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በነገራችን ላይ ባህር ዳር ላይ ዝናብ እየጣለ ነው። ቤተሰሞች በቃ ሁለት ዝናብ እየጣለ ነው ማለት ነው። ብርዱ ተውት አንቀጠቅጦኛል ማለት ነው እላቸዋለሁ። ያው ትናንትና ማታ አካባቢ ነው፣ ግን አሁን እንደዚሁ እንዳዘረጠው ይውላል። እንዳዘረጠው ውሎን ዛሬ ደህና ነው። ትናንትና እንደዚሁ፣ ትናንት ወዲያም እንደዚሁ ማለት ነው። ዝናብ ነው እላቸዋለሁ ማለት ነው። መልካቾቼ ደህና ናችሁ? ከመይ ናችሁ? ዛሬም ደግሞ እንግዲህ በአዲስ ቪዲዮ ከተፍ ብያለሁ። የሰይድ እንግዲህ የነሹማያ እንግዲህ ቀጠለ ማለት ነው። ወይኔ ሰይድ ወላሂ ታዘብኩት እኔ ራሱ ወረበምር ከምር እንዴት ናት እንደ ሱማያ ወላሂ ትዕግስቱን ይስጥሽ እህቴ። ያ ሰላም ይሄ ሁሉ ዙሪያ ጥምጥም ያስፈልግሃል። ተንኮለኛ ነህ ወላሂ ተንኮለኛ ነህ። አፍህን በቃ ልብልብ እያደረክ በጣም ተንኮለኛ ነህ ልጁ ማለት ነው። ምን ይሰራልሃል አንተ? ሚስት ትላለህ። ምን ሚስትን የከለከለች ሰላም ናት እንዴት? እኔ በፊትም እንደዛ ሲል እኔ በጣም ገርሞኛል ወላሂ። ግን አብሮት ያለው ልጅ ማሻአላህ ተባረከ ረህማን ዝም ያለ በቃ ምን ይበል ዝም ብሎ ያዳምጣል። በቃ የሚለው በጣም ነው እኔ ራሴ ያስገረመኝ ልጁ አብሮት ያለው ልጅ ማለት ነው። እንትናማ እንግዳ አብዲማ ስለቀበጣጠረበት አያደረገውም። ይሄኛው ነው አብሮት ያለው ማለት ነው። ይሄኛው በፊትም ዝም ያለ ነበር። አሁንም ዝም ብሎ ፊት ሚዛኒ ሀብዲ ጋር እሱ ዝም ነበር። አሁንም ዝም ነው ያለ ማለት ነው። እውነት ለመናገር ልጁ ዝም ነው በቃ ሁኔታው ገርሞት በቃ ዝም ብሎ ያያቸዋል ማለት ነው። እና ተመልካቾች እስኪ ቪዲዮን ተከታትለን እንመለስ። እንግዲህ ለሰላም ፓስፖርቷን እውነት ሊሰጣት ነውስ ውሸት ነውስ? እስኪ ተከታትለን እንመለስ። የመጣችሁ ለተንኮል የልጅቷን ጉዳይ ላጣራ ሄጄ ምን አሉኝ ዛሬ ነገ ሲሉኝ የነበረውን የመጀመሪያው ቪዲዮ ላይ አይታችሁታል። ከማጋ ነበር ልጅቷ ነበረች አሉ። መጀመሪያ ግን ሆነች ወፍራም ሴት ወጣች አሉ። ትመጣለች ማታ ስራ ነች ምናምን አሉኝ። ከዛ በዚህኛው ቀን ስመለስ የለችም፣ ተሳፍራለች። እዚህ ሀገር የለችም ወደ ሄዳ ይሁን ምናምን ነገር የሆነ ቦታ ላይ ተሳፍራለች አሉ። ምንኛ ነው? ስለዚህ እኔ አሁን ይህንን ያደረገው ይሄ ሁላ ተንኮል የሰላም ልጅቷ ወዴትም አልተሳፈረችም። ሰላም እዛ ለአከራዮችም ሆነ ለምኖችም በብር ገዝታቸው ብር ዘግታላቸው እንዳትናገሩ ብላ ልጅቷን አውጥታት ደብቃታለች። ልጅቷን አውጥታ ደብቃት ነው አስቀምጣት ነው ልጅቷን የሆነ ቦታ ደብቃታለች እንጂ ልጅቷ ወዴትም ፓስፖርቱን ሚሞሪውን ካላልሽ አልሰጥሽም ምናምን ብያት ነበረ። እንደውም አሁን ምንድን ያሰብኩት ፓስፖርቷን አልሰጣትም። ልጅቷን ከደበቀችበት እስክታወጣልኝ ድረስ እስክትናገር ድረስ አልሰጣትም። ያው ከሱ ጋር ሄደን አንኳኩተን ስንጠይቅ ተሳፍራለች ይሉናል። መጀመሪያ ነበረች እያሉ ነበር። ከመጀመሪያ ሰሞኑን አብዲ ማሆን ስንት ስንል ማለት ነው። በጣም ነው ያናደረኝ። ሰላም ለተንኮል የመጣችው አልኳችሁ። ለዚህ ነው ሱመያም አመንሽኝም አላመንሽኝም ለአንቺ የምትቆረቆር አስመስላ አንቺ አንዳንዴ ዘመድ መስሎ ወይም ጓደኛ መስሎ ባዳም አለ። ስለዚህ በጣም መጠንቀቅ አለብሽ ማለት ነው። ሱመያም እመኚኝ፣ ይሄ እጅ የሰላም እጅ አለበት። ልጅቷ ወዴትም አልጠፋችም፣ ወዴትም አልተሳፈረችም። ከባሏ ተጣልተው ተሳፍራለች አሉ። ሰላም ደብቃት ነው ልጅቷ ግጥም አድርጋ ደብቃታለች። እኔና አንቺ እንድንታረቅ አትፈልግም። ለምን እንደማትፈልግ ብቻ አላውቅም። እና ሰላምን ጠርቻታለሁ። ፓስፖርትሽን ነው እሰጥሻለሁ ብያት ከዋጋው ነው እያለቀሱ ሲለምኑ ነበረ። እምቢ ብያቸው ነበር። ወጣት አሁን እሰጥሻለሁ ስላት ለፓስፖርት እንግዲህ ሁዶችዬ ቪዲዮን ተከታትለን ተመለስን ያለው ማለት ነው። ሰይድ በቃ ይሄ ፓስፖርት ናት መያዣ ብሏል ማለት ነው። አንደኛ ያቺኝቱ ልጅ አንቺ ነሽ የደበቅሻት፣ ሁለተኛ ደግሞ ካልደበቅሻት ሹማያን እና እኔ እንድንገናኝ ከፈለግሽ በቃ እንትን ስጪኝ፣ ያለችበትን አድራሻዋን ንገሪኝ፣ የዘመድሽን ቁጥር ስጪኝ። አረፋ ብቻ ለራሱ ብቻ ነው እንደሚያስብ እንደው አንድ እንደዚህ ተረተው ሰይድ ግን ጤነኛ አይደለም። ለነገሩማ ሀዋ ጋር አስጠርተው እንደዛ ሀዋን ስገፈትራ ጤነኛም አይደለም ወላሂ ከምር። አንድ ሴት እኮ አይነካም ያሉት እንደገና አሁን እንደዛ ግፍተር ተፈጠር አርጓቸው ወጡት እና ሰው እንደዚህ ጥቂት ቀን የቀረችኝ ስጠኝ ፓስፖርት የኔ በጣም ወፍራም ልጅ ናት ምንድንስ ናት ይሄን ተው ይሄ ሁሉ ተንኮል ያንተ ነው አለችው። ምንም ሊረዳ አልቻለም። ይሄንን እኮ በፊት ነበር ማሰብ ያለብህ። ወይኔ በጣም እኔ ራስ ትዕግስት ይስጥሽ። ምን የአላህ እዚህ ትምጣለ
አንቺ ብላ ስትመጣ ላይ የግድ ያንቺን ፓስፖርት ብላ ስትመጣ የግድ እዛ ይዘታሉ። የሰላም እና በጣም እኔ እንጃ እንግዲህ ለማንኛውም እንደዚህ የሁሉ ዙሪያ ጥምጥም አያስፈልግም ነበረ። ሁሉንም በቃ በገር በገሩ ብታደርጉ ትላለሁ ማለት ነው። ወላሂ እሷ ለእሷ ብዬ ነው ልጅ እዛ ከምትንከራተት ብዬ ነው ተንኮልክን ስለማቀ ነው። እና እንደዚህ እንትን ያለች በቃ ብዙ አለች ማለት ነው። ውይ ግን እሱ አብሮ ያለው ልጅ ግን ይከረስኪ ወይኔ ዛሬ እና እሱ ዝምተኛ ስለሆነ ለመምከር ታዳምጠዋለህ ብዬ አስባለሁ። ጤነኛም አይደለህም ግን ያኔ በቃ እኔ በጣም ነው ራሴ ያስጀበኝ ማለት ነው። በቃ ስሜታዊ ሆኖ እንዴት አንቺ ልሽድብሻል ራሷ ደብቃ ራሷ አላህ ይስጥራ ላይክ እኔ በጣም ያኔ አሁንስ በጣም እየገረበኝ ሁሉ ነው የመጣ። እንደዚህ አናስብም ነበረ። በጣም አንዳንድ ዚህ እኮ ማለት ነው ከሰው አይን ያውጣችሁ የሚባል በቃ አለው። በጣም ያ ምርጥ አስተሳሰቡ ሁሉ ትዳሩ ያማረ የሰመረ ምርጥ የሆነለት በተለይ ሚዲያ ላይ ቅንጥስ አድርጎ ነው የሚጥል ተመልካቾች። አዎ በቃ ምርጥ ትዳር ተያዛችሁ በውስጥ ያዙት ተናግሬያለሁ። የሰው አይን እንጨት ይሰብራል አላስ እና እሱ በገንዘብ እንደሚያደርገው ሁሉ እሷን በገንዘብ ዝም ያስባለች ነው የመሰለው ማለት ነው። ይሄን ሁሉ ገንዘብ እንደዚህ ሲሞላችሁና ሲሞላህ ስንት ምስኪን እዚህ መቼም እየረዳው ነው ብለሃል ማለት ግን የዚህን ያህል እንደዚህ የምታደርገው ሆነ ሳያየህ ገንዘብ ጋራ ገንዘብ በገንዘብ ምናምን ነው ስትል የምሰማ ግን ስንት እንትን ያሉ አሉ። ለነሱ ስጣቸው እስኪ እሷን ለማግኘት መሆኑ አውቃለሁ ይገባኛል። ግን ቢሆንም የሚረዳ ብዙ ሰው ሞልቷል። እና እስኪ ያለውን በገንዘብ ምናምን ያለውን ተከታተልን እንመልስ ተመልካቾች። እሷ ለምትፈልገው ሰው እንስጥ ብላት እኔ እምቢ አትለኝ። እኔም የነበረውን አብረት የለፋሁትን ስትቸገር ችግርኩላትን አስባ እምቢ አትለኝ መች ትለኝ ነበር። አንቺ ከመሬት ተነስተሽ መተሽ እስኪ የወለድሽው ልጅ የሰይድ ነው ወይስ የዛኛው የባልሽ ነው? ስለዚህ ተብሶ እንዴት ይጠይቃል? እና እንዴ ልትጠይቂ መጣሽ? ከኢትዮጵያ ሮጠሽ መጣሽ? ልታጣሪ መጣሽ? እሱ ለምን ዝም አለ? ለኔ አትወልኝም? ምንኛ አንተ እኔን ተቀብለህ ፓስፖርቴን ከማስፈራራትና ሌላ ነገር ከማስደረግ ጭራሽ ማለት ነው። ወይም ልጅቷ ወይም ለምን ችግር አለ? እኔ ብጠይቃት ልጅቷ ወይም እኔ ብጠይቃት ደግሞ የምጠይቃት በሱመያ ጓደኞች ሀዋን ዳናይትን የዳናይት እናት አለች አባቷ እነሱን ይዘን ነው ጠይቃት ያሰብ ነው። አንተ ግን በመሀል መተህ በሀዋ በኩል አስጠርተን እኔ ፓስፖርቴን አስቀምጠን ብዙ ነገር እዛም በኋላ ሰው ያላወቀውን ነገር አስደረግ ትልሻለች። እንደዚህ አይደል? ምንድን ነው ያልኩት? እንሞክር ከሆነ የሆነ ካልሆነ አልሆነ በቃ። እኔ እኮ የእናንተን መታረቅ ፈልጌ ነው። በተለይ ደግሞ አሁንም እያደረክ ያለው ጥፋትህን ማመን ሳይሆን ሌላ በጥፋት ላይ ጥፋት እየደረክ ነው። አንተ ማሰብ ያለብህ አሁንም ነገሮችን አርም፣ እውነታው ይውጣ ይጋለጥ፣ ሁሉ ነገር አስተካከለና ወደ ትዳር ተመለስ። እና ተመልካቾች እንግዲህ ተከታተል ተመለስን። በጣም ነው እኔ ራሴ የገረመኝ። እንደዚህ ዙሪያ ጥምጥም ባትሄድ እላለሁ እኔ ማለት ነው። ዙሪያ ጥምጥም በቃ ዙሪያ አሰጠኝም ማለት ነው። ኧረ አልሰጠሽም አሰጠኝም ማለት አንተ አሁን ስላልሰጠሃት ቀኑ አለፈ እንበል። እሷን ብለዋለች ምን ትጠቀማለህ? ካላሳየችስ ምን ትጠቀማለህ? ቀኑም አለፈ ሳታሳይህም ምን ትጠቀማለህ? እና አንዳንድ ጊዜ የምትሰግደው ሶላት ወላሂ የምትለው ግፍ ይሆንብሃል። ምክንያቱም ሰጣት አሪፍ ነው እላለሁ ማለት ነው። እና ተመልካቾቼ የምታበረታቱኝ እዚህ ጋር እያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱ ይገድፍ አርጉኝ ማለት ነው። እና እንደዚህ አላህ ትዳራችንን አላህ ያሳምርልን እስከ መጨረሻው። ምርጥ ትዳር የያዛችሁ በቃ ሚዲያ ላይ አታውጡ። ወላሂ አሁን የነሰይድ የድሮውን ራሱ ሳይነስ በፊት እንከታተላቸዋለሁ ማለት ነው። ግን የድሮውን ያንን እንኳን የበፊቱን ሳይ በቃ ምንኛ በጣም ለሰው ራሱ ያስቀኑ ነበር ማለት ነው። እንግዲህ ከሰው አይን ያውጣችሁ አይባል ካለፈ ሆነ ማለት ነው። በዚህ አጋጣሚ ግን ወንዶችን ማለት ነው የሚገርሙኝ የምጠይቃቸውም አለው በዚህ አጋጣሚ ማለት ነው። እናንተ ሁለተኛ ሚስት ታገቡ ደስ ይላችኋል አይደል? እሺ በሴት አይፈቅደውም እንጂ ማለት ነው አይፈቅደውም እንጂ በሴት ሌላ ባል ስታገባ እንዴት ነው እናንተ እንዴት እንደሚቆረቆራችሁ? እሺ ግን አይፈቅደውም። ግን የሚፈቅደው ቢሆን እንኳን ብታገባ እንዴት ነው የሚነዳችሁ? እችን አስቡ ማለት ነው። ሁለተኛ ደግሞ ያቺ ሚስት የተፈታችው ሚስት ሌላ ባል ስታገባ እንዴት ነው የሚነዳችሁ?
ግን ሴት ላይ ጫን ጫን የሚደረገው ነገር ሊገባኝ አልቻለም። እንደማንኛውም እስኪ ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። አበረታቱኝ ውድ ተመልካቾች፣ የምታበረታቱኝ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ እስከ መጨረሻው